በየኮሌጆቻቸውና ኢንስቲትዩሽኖቻቸው ምድብ ወጥቶላቸው በጋራ እንዲወያዩና የውይይታቸውን ጭምቅ ሐሳብ እንዲያቀርቡ የቡድን ስራ ተሰጥቷቸው የነበሩት የአዲስ አበባ ዩኒቨርሲቲ ምሁራን እንደመሰንበቻው ሁሉ ዛሬም ከመንግስት ተወካዩ አቶ ካሳ ተክለ ብርሃን ጋር ፊት ለፊት ተገናኝተዋል። ምሁራኑ የቀረበላቸውን የመንግስት ሰነድ መነሻ አድርገው የራሳቸውን አተያይ አክለው ነጻ ሐሳባቸውን ጠቅልለው ማቅረባቸውን የጉባኤው መሪ አቶ ካሳ ተክለ ብርሃን ተናግረዋል። ምሁራኑን ለማነጋገር እንደሞከርነው በየቡድን አባት ሆነው ፍሬ ነጥቦች ናቸው ያሏቸውን ሐሳቦች በትላንቱ ውይይታቸው አንስተዋል። ከነጥቦቹ መካከልም የመማር ማስተማሩ ሂደት ላይ የምናጠፋው ጊዜ ቀርቶ ነባራዊውን የሀገሪቱን ሁኔታ ያነሳን በደንብ እንከራከርበት የሚል ሐሳብ ተነስቷል። ጥልቅ ተሐድሶና የሥርዓት ግምገማ ላይ ነኝ የሚለው ፓርቲ ነባራዊውን ሁኔታ ነክቶታል ወይ የሚል ጥያቄም ነበራቸው። በሀገሪቱ ውስጥ ያለውን ሚዛን ያልጠበቀ የኑሮ ልዩነት ለማጥበብ እንዲሁም የሀብት ይዞታ የበላይነትን በተመለከተ ሰፋ አድርገን ትርጉም ባለው መንገድ እንነጋገርበት ሲሉም ሐሳባቸውን ለአወያዩ አቅርበዋል። የሶሉሽኑ አካል አድርጎኛል ከዛ ህዝቡን ሄዶ በደንብ አድርጎ አነጋግሮ ስኬጁል አድርጎ የሁለት ዓመት የአንድ ዓመት በዚህ ላይ ይደረጋል ፓርቲዎች ካሁኑ ጀምሮ ይሄዳሉ ምርጫ እዚህ ይደረጋል እየተባለ ቢመጣ ሶሉሽኑ በሙሉ ፈታ ከብሔር ፖለቲካ ስርዓት ጋር ተያይዞ የሚመጣ አደጋም ይታየናል የሚሉት እነዚህ የዩኒቨርሲቲ ምሁራን ብሔርን መሰረት ያላደረገ የሀገር አስተዳደር ዘይቤ እይታ ቢኖር የሚል ሐሳባቸውን አጉልተው ለመወያያነት አቀብለዋል። በአፈጻጸማችን ላይ ችግር አለው በቃ ሲምፕሊ በአፈጻጸሙ ላይ ችግር አለው መንግስትም ይሄንን አምኗል ነገር ግን መንግስት አክሽን ላይ በጣም ወደ ኋላ ሄዷል ስለዚህ ብሔሮች እኩል ናቸው ተብሏል ልክ ነው ነገር ግን አንዱ ብሔር በአንዱ ብሔር ላይ በተለያየ ምክንያት ባለው ስልጣንም ሆነ በአንዳንድ ተጠቅሞ ሌላው ላይ ጭኖብናል ሌላው ላይ ኢኮኖሚያችንን ወስዷል። ምሁራኑ ህገ መንግስቱ እንዲሻሻልም ጠይቀዋል። በሀገራዊ ጉዳይ ላይ ተከታታይ ኮንፈረንስ ማካሄድ የበለጠ ለውጥ እንደሚያመጣ እናምንበታለንም ይላሉ። የጉባኤው መሪ እነዚህንና በምሁራኑ የተነሱ ሌሎች ሐሳቦችና ጥያቄዎችን ጠቅለል አድርገው ትንታኔ ሲሰጡ አርፍደዋል። ምሁራኑ በሀገራዊ ጉዳይ ላይ እንከራከር ብለው ጽኑ ፍላጎት ማሳየታቸውን አድንቀው አመስግነዋቸዋል። አቶ ካሳ ተክለ ብርሃን በጉባኤው ፊት ሲናገሩ በምሁራኑ ችግር ናቸው ተብለው የቀረቡት ጉዳዮች የማይካዱ ቢሆኑም መንግስት ቸል ሳይል ለማስተካከል መሞከሩንና ለውጦች መገኘታቸውን ተናግረዋል። አቶ ካሳ ምሁራኑ እንዲፈቱልን እንፈልጋለን ያሏቸውን ጥያቄዎችና ሐሳቦች እየመራረጡ ካስታወሱ በኋላ ብዙዎቹን ጥያቄዎች በጥናት ቢመለሱ በሚል አልፈዋቸዋል። ዋናው ችግር የራሳችን ነው። የራሳችን ኢንተርናል ሁኔታችንን ማኔጅ ማድረግ አቅቶናል። የዛ ትልቅ ታሪክ ባለቤት የነበርነው ያክል ትንሽ እንድንሆን ያደረጉን ምክንያቶች ተፈጥረዋል። ምሁራኑ እንደሚሉት እንዲህ አይነቱ ስብሰባ ብሶትና ተስፋ መቁረጥ እንዲሁም ስጋት ከስሜታዊነት ጋር ተደባልቀው የሚደመጥበት በመሆኑ ብዙም ፍሬ አያስገኝም። ይልቁንስ ለፖሊሲ አውጪዎች ለሀገር መሪዎች የበለጠ ጥቅም የሚኖረው በጥናትና ውጤት ላይ የተመረኮዘ የሊቃውንቶች ሐሳብ የሚቀርብበት ጉባኤ ቢዘጋጅ እንመርጣለን ብለዋል። አቶ ካሳ ለብዙዎቹ ጥያቄዎች ከሁነኛ መልስ ይልቅ የለመድናቸውን ሐሳቦች መልሰው ነግረውናል የሚሉ ምሁራንም አጋጥመውናል። መንግስት አሁን የሚመራበትን ህገ መንግስት ያሻሽል የሚለውን የምሁራኑን ሐሳብ በተመለከተም አወያዩ ህገ መንግስቱ የሚሻሻል ካለው እናንተው አጥንታችሁ አምጡ ብለዋቸዋል። አንዳንዶቹ ጥያቄዎቻችን የግድ ጥናት የማይፈልጉ ያፈጠጡ እውነታዎችና ሐቆች ናቸው ሲሉ የሞገቱም ነበሩ። ከብሔር ፓርቲ ፖለቲካ ይልቅ ብሔር የግድ መሰረቱ ያልሆነ የሥርዓት ማስተዳደሪያ ዘይቤ ብንከተል አይሻልም ወይ ለሚለው የአዲስ አበባ ዩኒቨርሲቲ ምሁራን ጥያቄ አቶ ካሳ ተክለ ብርሃን ጉዳዩን በጥልቀት ማየት ይገባናል የሚል ሐሳብ በመስጠታቸው ከምሁራኑ መካከል የሚከተለው ሐሳብ ተሰንዝሯል። ኢህአዴግ ከብሔር ተኮር ፓርቲዎች ወደ አይዲዮሎጂክ ፓርቲ ለመለወጥ ሐሳብ እንዳለው በማሻማ ቋንቋ የዛሬ 14 ዓመት አቶ መለስ ነግረውናል። ይሄን ትናንትም ተናግረናል ነበርኩ በቦታው በስሚስም አይደለም የሰማሁት 14 ዓመት ከቆየን በኋላ እንደገና እናስብበታለን ስትል አቶ ካሳ ደንግጫለሁ። በዛሬው ውይይት ላይ ከተነሱት ጉዳዮች ሌላኛው በኢትዮጵያ መንግስትና ማህበረሰብ መካከል ችግርን አንዱ ወደ አንዱ የማላከክ ልማድ ስር ሰዷል የሚለው ሲሆን ከተወያዮቹ ምሁራን
አንደኛው የገዛ ጥፋትን ወደ ሌላው የሚያስተላልፈውና የሚያላክከው ራሱ መንግስት ይገኝበታል ሲሉ ተደምጠዋል። ከውይይቱ ምን አተረፋችሁ? ያነሳችኋቸው ጥያቄዎችስ በወጉ ተመለሱላችሁ ሆይ ብለን አጠቃላይ አስተያየቶቻቸውን እንዲሰጡን የአዲስ አበባ ዩኒቨርሲቲ ምሁራንን ጠይቀናቸው ነበር። ተሳክቶልን ጥያቄያችንን ተቀብለው ለቃለ መጠይቅ የተባበሩን ምሁራንን ለማነጋገር ብንችልም ጉባኤው ለምሳ እረፍት በተበተነበት ወቅት ለምሁራኑ ቃለ መጠይቅ ለማድረግ ወደ 6 ኪሎ የቢዝነስና ኢኮኖሚክስ ፋካልቲ አቅንተን ጥያቄያችንን ለማቅረብ ስንጓጓ ቃለ መጠይቅ ማድረግ እንዳንችል በጥበቃ ሰራተኛ ተከልክለናል። የምሁራኑን አስተያየት ከምንቀበልበት ያናጠቡንን የጥበቃ ሰራተኛ ለምን እንደተከለከለን ስንጠይቃቸውም የሰጡን መልስ የግል ጋዜጠኛ በመሆናችሁ የሚል ሲሆን ግቢውን ለቀን እንድንወጣም ግፊት አድርገውብናል። የግልነሽ እዘን ከበረገ ዝግቢ ከስብሰባ ማከል ለምሳሌ ነው ያውራን ያለው ነው ሰመለስ ወደ ሌላ ኮሚቴ ነው እንጂ ዝካይ ረልክ አይደለም ማለት እሺ ነው ተከሽ ለቶቄ ምን ካረገው አሳይቼ ነው የገባሁት ስብሰባው ላይ ነበርኩ ምሳል ገባ ነው ተሰብሳቢዎችን ሐሳባቸው መጠየቅ መብቴ ነው ትንሽ ወጣ ከደጋ ተወጣለች ለነገር በዚህ ምክንያት ከጉባኤው መልስ ያለውን የምሁራኑን ሐሳብ አጠቃለን ልናቀርብላችሁ አልተቻለንም።